ኳስ ለመጫወት ነው የተፈጠርከው? ኳስ ተጫወት እንደ ስፖርት ነው። ግን አሁን አውሮፓውያኖች እንዳደረጉት አይደለም። ንግድ ኢንቨስትመንት በአንድ በኩል የሰው ሀብት የዓለም ኢኮኖሚ ማናጃ ሆኗል። በሌላ በኩል ደግሞ ህዝብን ማስተኛ ሆኗል። እንደ መጠጥ እንደ አስካሪ መጠጥ ከአስካሪ መጠጥ ይብሳል። አስካሪ መጠጥ ምናልባት ሱስ እስከሚሆን ድረስ 6 ወር ዓመት ፈጅ ይሆናል ወይም በወሮች ይፈጃል። ኳስ ግን 10 ደቂቃ ይበቃዋል። 10 ደቂቃ ካየ ሱስ ይዛል። ከዚያ በኋላ ባሪያ ሆንክ ማለት ነው። ትከታተላለህ። ተመልከት ስንት እነዚህ ሞኞች ተሰብስበው አሁን የኳስ ተጫዋቾችን ስም ያውቃል። አንዳንዱ ይሄ ኳስ ተጫዋች ይሄ ወደ ኳስ ተጫዋች እግር ኳስ ጫማው የሚጫወትበት ጫማ ስንት ቁጥር እንደሆነ የሚያውቃል። አላህ ብቻ ነው የማይሞተው። ወተወከል على الحي الذي لا يموت አምላክ ነው። አምላክ አይሞትም። አምላክ ይሞታል ካል ፍጡር ነው። ስለ ፍጡር ከዛው ስለምታወራኝ ስለ አፈታሪካዊ አምላክ ነው። አምላክ ማለት ፈጣሪ ነው። ፈጣሪ እንዴት ይሞታል? አቅነት ሞትን የፈጠረው ራሱ ነው። the book of no ብላ ነው የጻፈችው። ኖ the book of no አውሮፓና አሜሪካ ህዝብ ኖ ማለት አጥቶት እኛ ዲናችን ኖ በምን ነው የሚጀምረው? ላ ኢላሃ ኢላላህ እንግዲህ አይደለንም። ይሄ ነው አስተማሪ ነን። how to say no ትላለች። the book of no ብላ how to say so 250 ላይ 205 ways to say no without feeling guilty ትላለች። ወንጀለኛነት ሳይሰማ ኖ ለማለት 250 መንገድ ላይ ጽፋለች። ሳይኮሎጂ ማለት ነው መደናገር። ምክንያቱም ያለ ሪፈረንስ ነው። አንተ አንድ መኪና ወስደህ መኪና ሲታመም የት ነው የምትወስደው? ላራሹ ቀብር ውስጥ ገብተህ እባብ ይገባል። እባብ ሊበላህ ነው፣ ጊንጥ ሊበላህ ነው፣ ትል ሊበላህ ነው። እናት መናገራችንን በልቶ ይጨርሰዋል። የሚተርፍ ነገር የለም። አጥንት ነው። አጥንቱ ደግሞ ከጊዜ በኋላ አይተናል። አጥንት እንዲስነካው እንደሚፈረፈር አጥንት አይተናል። ሰው ይሄ ነው። የምታየው ሁሉ ጉረኛ ነው። ጉራው የሰው ልጅ ያደንቃል። ጨረቃ ድረስ ከዋክብቱን ያጠና ምን ይፈጠር አላወቀም። እሱ እንደሆነ ትልቅ የሆነው ነገር ራሱን ረስቶ ከራሱን ወሰማን ራሱን ናቀማን ራሱን ችላ ብሎ ሌላውን ነገር ያጠናል። መጀመሪያ ራሱን ማጥናት ነበር።